ሰላም የዴሊ ፎረም ቤተሰቦች፣ አሜሪካና ኢራን የመጀመሪያ ደረጃ ስምምነት በ24 ሰዓት ውስጥ እንደሚፈራረሙ ፓኪስታን አረጋገጠች። አሜሪካና ኢራን በሰላም ድርድር ማዕቀፎች ላይ መስማማታቸውንና የመጀመሪያ ደረጃ ስምምነቱን በሚቀጥሉት 24 ሰዓት ውስጥ እንደሚፈራረሙ ፓኪስታን ለዓለም አሳውቃለች። የፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍ ቅዳሜ ዕለት እንዳሉት ከሆነ ከ3 ወር በላይ የዘለቀው ጦርነት ለማስቆም የሚያስችለው የመጀመሪያ ደረጃ ስምምነት በሚቀጥሉት ሰዓታት ውስጥ እንደሚፈጸም አረጋግጠዋል። የአደራዳሪዋ ፓኪስታን ጠቅላይ ሚኒስትር ሻሪፍ የፊርማ ስነስርዓቱ በኤሌክትሮኒክ እንደሚሆንና በሚቀጥለው ሳምንት የሁለቱ ሀገራት ባለስልጣናት ዝርዝር ጉዳዮች ላይ ውይይት እንደሚያደርጉም ነው ያረጋገጡት። አሜሪካና ኢራን አርብ ዕለት ለስምምነት መቃረባቸውን የተናገሩ ሲሆን የአሜሪካ ባለስልጣናት ሁለቱም በጽሁፍ ደረጃ መግባባታቸውንና ዋሽንግተን የመጀመሪያ ደረጃ ስምምነቱን በሚቀጥሉት ቀናት እንደምትፈርም ተናግረውም ነበር። ሻሪፍ በኤክስ ገጻቸው ላይ ከምን ጊዜ በበለጠ ወደ ሰላም ስምምነት ተቃርበናል፣ በሚቀጥሉት 24 ሰዓት ውስጥ የቀሩ ነገሮች እናጠናቅቃለን፣ ፓኪስታን ከዚህ ቀጥሎ ወዲያውኑ በኤሌክትሮኒክ እንደሚፈረም ታደርጋለች፣ በሚቀጥለው ሳምንትም በቴክኒክ ደረጃ ውይይቶች ይፈጸማሉ ሲሉም ነው የተናገሩት። ይህ ታሪካዊ የሰላም ስምምነት ዘላቂ ለሆነ ሰላም መሰረት እንደሚጥልም ፓኪስታን እንደምታምንም ተነግሯል። የኢራን ጦርነት የተቀሰቀሰው ከ3 ወር በፊት ሲሆን እስራኤልና አሜሪካ በጥምረት ቴህራን ላይ ድብደባ ከፈጸሙ በኋላ ነው። በምላሹም ኢራን በባህረ ሰላጤው በሚገኙ የአሜሪካ ጦር ሰፈሮች ላይ ድብደባ ፈጽማለች። የሂዝቦላ ታጣቂዎችም አጋርነታቸውን ለኢራን ለማሳየት ወደ እስራኤል ተደጋጋሚ ሮኬቶችን አስወንጭፈው ጦርነቱን ተቀላቅለው ነበር። ኢራን የቀድሞ ጠቅላይ መሪ ለመቅበር የ6 ቀን የቀብር መርሃ ግብር ይፋ አድርጋለች። ቴህራን ለቀድሞ ጠቅላይ መሪ አሊ ሐሚኒ የቀብር እና የሀዘን ስነ ስርዓት የ6 ቀን መርሃ ግብርን ማውጣቷን የአገሪቱ መገናኛ ብዙኃን አስታውቀዋል። አሜሪካና ኢራን ለስምምነት መቀረባቸው ተከትሎም አያቶላህ ሊቀበሩ መሆኑንም ነው ኢራን ያስታወቀችው። አያቶላህ አሊ ሐሚኒ አሜሪካና እስራኤል በፈጸሙት ጥቃት በመጀመሪያ ቀን የተገደሉ ሲሆን ግድያቸውም ለ3 አስርት ዓመታት በእስላማዊ ሪፐብሊክ ሀገር ላይ የነበራቸው የመሪነት ሚና እንዲያከትምና በልጃቸው እንዲተኩም አድርጓል። የቀብር ስነ ስርዓቱም ከሰኔ 27 እስከ 28 የሚጀመር ሲሆን ግብዓተ መሬታቸውም ሐምሌ 2 በኢትዮጵያ አቆጣጠር በኢማም ሬዛ ቅዱስ ስፍራ እንደሚፈጸምም ኢራን አስታውቃለች። ቀብራቸው አሹራ በመባል በሚታወቀው በእስላማዊ የዘመን አቆጣጠር የመጀመሪያው ወርና የነቢዩ መሐመድ የልጅ ልጅ ኢማም ሁሴን ቢን አሊ በሞቱበት ቀን በመሆኑ ቁልፍ እንደሆነ ኢራን እያረጋገጠች ነው። በቀብር መርሃ ግብሩ 20 ሚሊዮን ሰዎች ለማስተናገድ መታቀዱንም የቴህራን ባለስልጣናት አስታውቀዋል። የኢራንና አሜሪካ ስምምነት ለመፈረም መቃረቡ ቢነገርም እስራኤል ግን በሊባኖስ ላይ የአየር ድብደባ መፈጸሟን አላቆመችም። እስራኤል በደቡብ ሊባኖስ 20 የተለያዩ ስፍራዎች ጥቃት መፈጸሟን የሀገሪቱ መገናኛ ብዙኃን አረጋግጠዋል። እስራኤል ጥቃቱን ከመፈጸሟ በፊት ነዋሪዎች አካባቢውን ለቀው እንዲወጡ ማስጠንቀቂያ ሰጥታ እንደነበርም ተሰምቷል። በታየር አውራጃ ማራኬ ከተማ ላይ በተፈጸመው ጥቃት ቢያንስ 1 ሰው መሞቱን የሊባኖስ ብሔራዊ የዜና ወኪል ዘግቧል። የእስራኤል ጦር ድብደባው የፈጸመው የኢራን ውጭ ጉዳይ ሚኒስቴር ከአሜሪካ ጋር ያደረጉት ድርድር ከስምምነት ላይ ሊደረስ መቃረቡን ከተናገሩ በኋላ እንደሆነም ነው የተሰማው። ስምምነቱ ከ3 ወር በላይ የቆየው ጦርነት ከማስቆም ባሻገርም የሆርሙዞች መጠን ያስከፍታል ተብሎም ተስፋ ተጥሎበታል። የኢራን ውጭ ጉዳይ ሚኒስቴር አባስ አራግቺም ስምምነቱ በእስራኤልና በሂዝቦላ መካከል የሚካሄደውን ግጭት ያስቆማል ብለው እንደሚያምኑም ተናግረውም ነበር። ከዚህ ቀደም የእስራኤል ጠቅላይ ሚኒስቴር ሂዝቦላ ወደ ሰሜን እስራኤል ሮኬቶችንና ድሮኖችን ማስወንጨፉን ከቀጠለ ድብደባ እንደሚያካሂዱም ዝተው ነበር። ይህ የድርድር ዜና ከተሰማ በኋላ ዩናይትድ አረብ ኤምሬትስ ለኢራን በቢሊዮን የሚቆጠር ዶላር ልትሰጥ ትችላለች የሚል ወሬ ወጥቷል። የዩናይትድ አረብ ኤምሬትስ በቢሊዮን የሚቆጠር ዶላር ለኢራን ለመስጠት መስማማቷን 4 ምንጮች ለሮይተርስ ተናግረዋል። ኢራን በተከታታይ ሳምንት ዩናይትድ አረብ ኤምሬትስ ጥቃት ከፈጸመች በኋላ እርምጃው የፖሊሲ ለውጥ ነው ሲሉም ገልጸውታል። የዩናይትድ አረብ ኤምሬትስ ውሳኔ የተሰማው ቴህራንና ዋሽንግተን ጦርነቱን ለማስቆም እያደረጉት ያለው ድርድር ላይ ከመግባባት መድረሳቸው ከተገለጸ በኋላም ነው። ለንግግር ቅርበት ያላቸው ዲፕሎማቶች ዩናይትድ አረብ ኤምሬትስ ለኢራን የምትሰጠው በ10 ቢሊዮን ዶላር የሚቆጠር የአሜሪካ ማዕቀብ ተከትሎ በተለያዩ የውጭ አገራት ባንኮች እንዳይንቀሳቀስ የተደረጉ ከነዳጅ ዘይት ሽያጭ ያገኘቻቸው ገቢ ያካትታልም ተብሏል። ሁለቱ የቀጠና ምንጮች ለሮይተርስ እንደተናገሩት ከሆነ ዩናይትድ አረብ ኤምሬትስ $10 ቢሊዮን ለመስጠት የተስማማች ሲሆን ከ3 ቢሊዮን በላይ የሚሆነው አስቀድማ
አስተላልፋለችም ተብሏል። ሁለት ጉዳይ የሚያውቁ ምንጮች ደግሞ ዩናይትድ አረብ ኤሚሬትስ የምትሰጠው ገንዘብ በአጠቃላይ $20 ቢሊዮን እንደሚሆንም ተናግረዋል። ስምምነቱ ኢራን ዩናይትድ አረብ ኤሚሬትስ ላይ ጥቃት ላለመፈጸም መስማማቷን ተከትሎ የተደረሰ መሆኑን ጨምረውም ምንጮቹ አስታውቀዋል። አንድ የመረጃ ምንጭ በበኩሉ ለቴህራን $3 ቢሊዮን በመጀመሪያ ዙር ተሰጥቷልም ብሏል። ሮይተርስ ገንዘቡ ዩናይትድ አረብ ኤሚሬትስ ይሁን ወይም በዩናይትድ አረብ ኤሚሬትስ ባንኮች የተቀመጠና እንዳይንቀሳቀስ እገዳ የተጣለበት ማረጋገጥ አልቻልኩም ብሏል። ዩናይትድ አረብ ኤሚሬትስ ውጭ ጉዳይ ሚኒስቴር ዘገባው ውድቅ አድርገው $3 ቢሊዮን ስለመስጠቷ የሚለው መረጃ ሙሉ በሙሉ አጣጥለውታል። እነዚህ ክሶች ሙሉ በሙሉ ሐሰትና መሰረተ ቢስ መሆናቸውን ማረጋገጥ እፈልጋለሁ። የታገደ የኢራን ገንዘብ በተባበሩት አረብ ኤሚሬትስ በኩል አልተለቀቀም፣ አልተላለፈም ወይም አልተመቻቸም ሲሉም ነው ያስታወቁት። ከዚህም ቀደም ሮይተርስ ስለ ገንዘቡ ዝውውር ዩናይትድ አረብ ኤሚሬትስ ባለስልጣናት ሲጠየቅ አገራቸው ውጥረት ለማርገብ ሰላም ለማምጣት እየሰራች መሆኑንም ተናግረው እንደነበር ይታወሳል። በሌላ በኩል ደግሞ የአሜሪካ ጦር የኢራን ድሮኖችን መጥቶ መጣሉን ምንጮች ላይ ሮይተርስ ተናግረዋል። የአሜሪካ ጦር በሆርሙዝ ወሽመጥ ላይ የበረረ የነበረ የኢራን አጥፍቶ ጠፊ ድሮን መጥቶ መጣሉን ምንጮች ላይ ሮይተርስ የዜና ወኪል አረጋግጠዋል። ዋሽንግተንና ቴህራን በሰላም ስምምነቱ ዙሪያ መግባባት ላይ ደርሰው ፊርማቸውን ያስቀምጣሉ ተብሎ በሚጠበቅበት በዚህ ሰዓት ግጭቱ መቀጠሉን እንደሚያሳይ እኚሁ ምንጭ ለሮይተርስ ተናግረዋል። ስማቸው እንዳይገለጽ የጠየቁት እኚህ የሮይተርስ ምንጭ ሰው አልባ አውሮፕላኖቹ የንግድ መርከብ እንቅስቃሴ ላይ አደጋ ደቅነዋልም ብለዋል። ፕሬዚዳንት ዶናልድ ትራምፕ አርብ ዕለት ቴህራን ድሮኖቹን ማስወንጨፏና ሆርሙዝ ለማቋረጥ የሚሞክሩ መርከቦች ላይ አደጋ መጣል እንድታቆም በማስጠንቀቅ ሁኔታዎች ወደ መቆጣጠር መምጣት አለባቸው በፍጥነት ሲሉም ነበር ያስጠነቀቁት። ይህ የአሜሪካና የኢራን የሰላም ድርድር በሰላም የሚጠናቀቅ ከሆነ ጦርነቱን ለማቆም ይረዳልም፣ ሆርሙዝንም ለመክፈት በር ይሆናል ስትልም ኢራን አሳውቃለች። የኢራን ውጭ ጉዳይ ሚኒስቴር ከአሜሪካ ጋር ጦርነቱን ለማስቆም የሚደረገው ድርድር ላይ ከስምምነት ለመድረስ መቃረባቸውንና ሆርሙዝ ዳግም ለመክፈት የሚያስችል መሆኑንም እየተናገሩ ነው። ሰይድ አባስ አራክቺ ለአገር ውስጥ ቴሌቪዥን እንደተናገሩት ከሆነ ስምምነቱ ወደ ኢራን ወደቦች የሚደረግ እንቅስቃሴ ላይ የተጣለው እገዳ እንዲነሳም ያደርጋል። ነገር ግን በኢራን የኒኩለር ፕሮግራም ላይ የሚደረግ ድርድር ከዚህ በኋላ እንደሚጀመርም ነው ያስታወቁት። የአሜሪካ ባለስልጣናት ስምምነቱ የተወሰኑ ዝርዝሮች እውነተኛ መሆናቸውን አረጋግጠው የኢራን ምጣኔ ሀብታዊ ተጠቃሚነት ቴህራን ግዴታዎቹን በማክበሯ ላይ የተመሰረተ ናቸው ሲሉም ነው ያረጋገጡት። የኢራን ጦርነት የተጀመረው የካቲት 1 እንደ ኢትዮጵያ አቆጣጠር ሲሆን እስራኤልና አሜሪካ በአየር ድብደባ በመፈጸም ነበር ጦርነቱ የተጀመረው። ከዚያም በኋላ የዓለም 1/5 የነዳጅ ዘይትና የተፈጥሮ ጋዝ መተላለፊያው የሆርሙዝ ወሽመጥ ኢራን ዘግታለች። በሚያዝያ ወር ደግሞ በሁለቱ ሀገራት መካከል የተኩስ አቁም ቢደረስም ኢራንና አሜሪካ ይህንን ሳምንት ጨምሮ አንዳቸው ሌላኛቸው ላይ ድብደባ በመፈጸም ጦርነቱን በሙሉ ሳያቆሙ ቀርተዋል። የአሜሪካ ፕሬዝዳንት ሐሙስ ዕለት ኢራን ላይ ለመፈጸም ታቅዶ የነበረውን ጥቃት መሰረዛቸውም መናገራቸው ይታወሳል። ፕሬዝዳንቱ የታሰቡት ጥቃት ለምን እንደሰረዙት ሲያስረዱም ተደራዳሪዎች ሊፈርሙ የሚችሉ ስምምነት ላይ ተደርሰዋል ብለውም ነበር ያረጋገጡት። አርብ ዕለትም የኢራን መገናኛ ብዙኃን ሁለቱ ሀገራት የሚደራደሩባቸው ባለ 14 ነጥብ ሰነድ ውስጥ የተወሰነው አጋርተዋል። ትራምፕ ግን ከተስማሙባቸው ነጥቦች ጋር ምንም ግንኙነት የላቸውም፣ እንዲሁም ከእውነት ጋር ምንም ትስስር የለውም ሲሉም ነበር የወጡት መረጃዎች ውድቅ አድርገው የነበረው። ከጥቂት ሰዓት በኋላም ደግሞ የአደራዳሪው ፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ ሁለቱ ሀገራት እየተነጋገሩበት ያለው የመግባቢያ ሰነድ ላይ ከስምምነት ተደርሷል፣ የመጨረሻ ጉዳዮችን ብቻ እየተጠበቀ ነው ሲሉም አስታውቀው ነበር። ከሰዓት በኋላ ደግሞ በሰጡት መግለጫ ለፊርማ በኤሌክትሮኒክስ ለመፈራረም ሁለቱ ሀገራት መስማማታቸውን አስታውቀዋል። የኢራን ውጭ ጉዳይ ሚኒስትር አባስ አራክቺ በጠቅላይ ብሔራዊ ደህንነት ምክር ቤት ውስጥ የአዲሱ ስምምነት ደጋፊዎችና ነቃፊዎች መኖራቸውን እንደገለጹ የሀገሪቱ መገናኛ ብዙኃን አስታውቀዋል። ይሁን እንጂ የጋራ ውሳኔ ላይ አልደረሱም ካሉ በኋላ ለአሁኑ መጠበቅ ይኖርብናል፣ ስምምነቱ ከጸደቀ ከርቀት ይፈረማል ሲሉም ፍንጭ ሰጥተዋል። እስራኤል በአሜሪካና ኢራን በስምምነት ውስጥ ተሳታፊ አይደለችም፣ ለዓመታትም ኢራን በምዕራባዊ የኒኩለር ጦር መሳሪያ ልትገነባ ነው የሚል ውንጀላም ሲቀርብባት ቆይቷል። ኢራን በበኩሏ ፕሮግራሙ ለኤሌክትሮኒክ ኃይልና ለምርምር አገልግሎት ብቻ የሚውል ነው በማለት ስታስተባብልም ቆይታለች።
በሌላ ዜና የእንግሊዝ መንግስት ከሚቀጥለው ዓመት ጀምሮ ከሩሲያ ነዳጅ ማስገባት ሊያቆም መሆኑን አሳወቀ። የእንግሊዝ መንግስት የናፍጣ ዘይትና የአውሮፕላን ነዳጅ ከጥር 1 2027 ጀምሮ ከሩሲያ ማስገባት ሊያቆም መሆኑን አሳውቋል። እስከ ጥር 27 ድረስ ቀን የተቆረጠለት የነዳጅ እግዱ በዩክሬን ጦርነት ምክንያት ዩናይትድ ኪንግደም በሞስኮ ላይ የጣለችው ማዕቀብ አካልም ነው። የእንግሊዝ መንግስት ባለፈው ግንቦት አዲስ ማዕቀቦችን ማስተዋወቁን ተከትሎ በሶስት አገራት የተጣራው የአውሮፕላን ነዳጅ ጨምሮ የሞስኮ ነዳጅ ዘይት ቀስ በቀስ ለማቆም እንዳሰበም ተናግሮ ነበር። በዓለም አቀፍ የነዳጅ አቅርቦት ችግር ምክንያት ቀስ በቀስ ለማቆም ማሰቡ ገልጿል። ይህ እርምጃ ተቃውሞ የተከተለ ሲሆን የአውሮፓ ህብረት በሞስኮ ላይ ማዕቀቦች ለመጨመር ጊዜ አይደለምም ብሏል። የንግድ ሚኒስቴር ክሪስ ብራይተን ይህ የመጨረሻ ቀን በሩሲያ ላይ ከፍተኛ ግፊት እንደምትቀጥል ግልጽ ምልክት ነው ብለዋል። የሀገሪቱ መንግስት ምርቶቹን ለመላክ የተሰጠው ጊዜያዊ ፈቃድ በየ2 ሳምንቱ ይገመገማልን ብሏል። ይህም የግምገማ ሂደት ፈቃድ እንደ አውሮፓውያን አቆጣጠር ከጥር 1 ቀን በፊት ሊሰረዝ እንደሚችልም ይጠቁማል። ብሪታንያ ለህዝብ ተወካዮች ምክር ቤት ጊዜያዊ አጠቃላይ ፈቃዱን ለነዳጅና ለአውሮፕላን ነዳጅ በየ2 ሳምንት እንደምንገመግምና ተገቢ ሲሆን ለማንሳት ቃል ገብታለችም ብለዋል። የአሜሪካ ዋጋ ጭማሪ ባለፈው 3 ዓመት ታይቶ በማይታይ ፍጥነት በናረበት ወቅት ፕሬዝዳንት ዶናልድ ትራምፕ የዋጋ ግሽበቱን እወደዋለሁ ሲሉ አስታውቀዋል። የአሜሪካ መንግስት ይፋዊ መረጃዎች እንደሚያሳዩት በግንቦት ወር 4.2 በመቶ የዋጋ ጭማሪ በአሜሪካ ታይቷል። በሚያዝያ ወር የኢራን ጦርነት መቀስቀስ ተከትሎ የነዳጅ ዋጋ ላይ ለውጥ በመታየቱ የዋጋ ጭማሪው 3.8 በመቶ ከፍ ማለቱን መረጃዎች ያሳያሉ። ትራምፕ በዋይት ሀውስ ለጋዜጠኞች እወደዋለሁ፣ ቁጥሮች በጣም አሪፍ ነበሩ፣ ለምን እንደምወደው ታውቃለህ፣ የዋጋ ግሽበቱን እወደዋለሁ ሲሉም ነበር ያሳወቁት። ነገር ግን ከኢራን ጋር የተጀመረው ጦርነት ሲቆም ዋጋው በፍጥነት እንደሚቀንስ ተናግረዋል። የአሜሪካ ጦር በኢራን የሚገኙ የተለያዩ ቦታዎች ላይ ድብደባ መፈጸሙ ይነገራል። ረቡዕ ዕለትም በዋጋ ግሽበት ላይ አስተያየት የሰጡት ዶናልድ ትራምፕ የአሜሪካ መከላከያ ኃይል በቢሊየን በርሜሎች የሚቆጠር የኢራን ነዳጅ ዘይትን ለመውሰድ በምሽት ዘመቻ ማካሄድን ተናግረው የነበረ ቢሆንም አሁን ግን ሁለቱ ሀገራት ጦርነቱን ለማቆምና ስምምነት ላይ ለመድረስም ተስማምተዋል። ይህ ግጭት ሲቆም የነዳጅ ዋጋ ከዚህ ቀደም ወደ ነበረበት ሲቀንስ ታያላችሁ ሲሉም በዋይት ሀውስ ለተሰበሰቡ ጋዜጠኞች ዶናልድ ትራምፕ ተናግረዋል። የብሬንት ድፍድፍ ነዳጅ ዘይት አሁንም ከኢራን ጦርነት በፊት ከነበረው ጋር ሲነጻጸር በከፍተኛ ዋጋ እየተሸጠ ነው። ትራምፕ በኋላ ላይ ለኒውዮርክ ታይምስ በሰጡት አስተያየት ንግግራቸው ከአውድ ውጪ መወሰዱን ተናግረዋል። ማለት የምፈልገው የዋጋ ግሽበቱ ከተጠበቀው በጣም ዝቅ ያለ እንደሆነም ነው ማብራራት የፈለጉት ሲሉም አስተባብለዋል። የአሜሪካ የሸማቾች ዋጋ ጠቋሚ ከፍተኛ ጭማሪ መታየቱ የተመዘገበበት ሲሆን ይህም ከኢራን ጦርነት በኋላ የዋጋ ንረቱ እያንዳንዱ ኪስ የበለጠ እንዲያንኳኳ ያደርጋልም ሲል የአሜሪካ መገናኛ ብዙሃን አሳውቋል። የአሜሪካ የዋጋ ግሽበት በጆ ባይደን ስልጣን ዘመን ከነበረው 9.1 በመቶም የአሁኑ ዝቅ ያለ ነው። ነገር ግን የአሜሪካ የማሟያ ምርጫ ለማድረግ እየተዘጋጀች ባለችበት በዚህ ወቅት ትራምፕ ላይ ፖለቲካዊ ጦስ ይዞ መምጣቱንም እየተነገረ ነው። ከፍተኛ የዋጋ ጭማሪ ሲኖር የአሜሪካ የፌዴራል ግምጃ ቤት ለሚገዛቸው ሰነዶች ከፍተኛ ወለድ እንዲከፍል ስለሚገደድ በምጣኔ ሀብቱ ላይ አሉታዊ ተጽዕኖ እንደሚያሳድር ይነገራል። ይህም የመንግስት ወጪ ከፍ የሚያደርግ ሲሆን የአሜሪካው ኢኮኖሚው ላይም ጫና ይፈጥራል። ቤተሰቦቻችን ዜናዎቻችን ከወደዳችሁት ላይክ አድርጎ ለሌሎች ተደራሽ እንድንሆንም ሼር አድርጉም። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ